አሻንት ያራዳሽ ክንግቴሪ በስታይ የዱር ይመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ ስምን እኮ አልነገርከኝም። ሳም ይባላል። አመሰግናለሁ። ምንም አይደል። ማራኪ ይባላለሁ። እያያ አትሄድም እንዴ? አሪዲስ ክላሱ ስትነፋዝ መስላለህ። ላደረግከው ነገር ዋጋን ታገኛለሽ። ነይ እንሂድ። ቆይ እስከ መቼ ነው ይህንን ልጅ ምን ታገሰው? እሱ ነው አለቃ። ወዴት ነው? አንድ ልጅ እያስቸገረ ነው። ደግሞ ለክብራችን ጥሩ አይደለም። ማን ነው የሚለው? አዲስ ተማሪ ነው። ዱርዬው ነው የሚሉት። ዱርዬው? ስለ ስራ ስናወራ መፍትሄ እንሰጠዋለን። አሁን አንተ ተመለስ። እሺ። አሻንት ያራዳሽ ክንግቴሪ በስታይ የዱር ይመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳ ይኮንም አራዳ ልጅ ላይ የዱር ይመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ ቆይ እዚህ ምን እየሰሩ ነው? አሳይመንት የሚሰሩት በተማሪዎች ነው። አሁን ለሁሉም ተማሪ ሰጥተው ይሄዳሉ። መስራት ካልፈለጉስ? መስራት ካልፈለጉማ ተማሪ ፊት ይጫወቱባቸዋል። ያ እዛ ጋ ያለው ልጅ ነው ብዙ ጊዜ የሚሰራላቸው። ምስኪን ልጅ ነው። ባይገርም ማንም ሲስቅ አይቶት አያውቅም። ለምን? ጥርሱ የተበላሸ ነው። ታዲያ ለምን ዳና የጥርስ ህክምና ክሊኒክ አይሄድ? ዳና የጥርስ ህክምና ክሊኒክ የከንፈር ቅነሳ፣ ኤክስሬይ፣ አርቲፊሻል ጥርሶች፣ ክሮሞ ኮቫለንት፣ ሜታሎ ሴራሚክ እንዲሁም እዚህ ስክሪን ላይ የምታያቸውን አገልግሎቶች አዘጋጅተን እናንተን እየጠበቅን ነው። አድራሻ ጎንደር ቡና ተራ። ዝም ብለህ ተቀበለው፣ እኔ እሰራዋለሁ። እዚህ ውስጥ መጣላት አይቻልም፣ ያሳግዳል። መጣሁ። ደህና ነሽ? አይዞህ ደህና ነኝ። ምንድን ነው ደግሞ? ሰናይ ኪሎስ ቅቤ ነው። መቼስ እንደዚህ ገጭተኸኝ ይሄን ካልበላውበት አላገገመም። ለማንኛውም ለሌላ ጊዜ ግን እያየሽ እሺ? እንገናኛለን። ያረፈብሽ ቢያምር ነው ውስጥሽ ልቤ ስፍስፍ ያለው ውስጥሽ ሲያቅለው ጥሩነት ምን ነው? ምንም ምን ነው? ተጎዳ ከጨረስክ እንሂድ። አሻንት ያራዳሽ ክንግቴሪ በስታይ የዱር ይመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው
ተረጋጋ ድሩዬ፣ ለጸባይ ነው። ታዲያ ምን አባፈልክ? እነ ቢግ ቦስ እንደምታስባቸው አይነት ተራ ሰዎች አይደሉም። ምን ማለት ነው? ደግሞ ሳንተ ከነሱ ጋር አልነበርክ? አዎ ከነሱ ጋር ነኝ፣ ግን ፈልጌው አይደለም። እና ዋናው ነገር እሱ አይደለም። አሁን ልነግርህ የምፈልገው ከነሱ በስተጀርባ የማይታወቅ ሰው አለ። ሁላችንም በሱ ቁጥጥር ውስጥ። ማን ነው እሱ? ከቢግ ቦስ ውጪ ማንም አይተሳይ። እኔም የማውቀው እሱን ብቻ። እዚሁ ተማሪ ነው። መሄድ አለብኝ።